ሰላም ውዶቼ እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለማታውቁኝ ስሜ የሚ ይባላል። ዛሬ ደግሞ ከአንድ ፎሎወሬ ያሰማሁትን ወይንም እናንተንም ሀሳብ ለመቀበል የመጣሁት ምን ብላኛለች? ከሁለት ሰው ፍቅር ይዞኛል። አንደኛው ባለትዳር ነው፣ ሌላኛው ትዳር የለውም። በዛ ላይ እኔም ባለትዳር ነኝ። ምን ይሻለኛል? ምን ትመክሪኛለሽ? ብላ አንድ ፎሎወሬ ስሟ እንዳይጠቀስ የፈለገች ልካልኛለች እና እስቲ እንወያይ ስለሷ። ምን ትሏታላችሁ? የእናንተንም አስተያየት ከታች ጻፉልኝ። እኔ የምለው እኔ የምመክራት በዚህ አጋጣሚ የምታይ ከሆነ ቲክቶኬ ላይ ነው፣ ግን ዩቲዩቤንም ትከታተለኛለች ብዬ ተስፋ አደርጋለሁ። የኔ ቆንጆ አንቺም ባለትዳር ነሽ፣ እሱም ባለትዳር ነው። ትሪያንግል ላቭ ይባላል። ቬሪ ዴንጀረስ፣ በጣም በጣም አስፈሪ ነው። በጣም በተለይ ያበሻ ወንድ መሸነፍን አይወድም። በጣም ተጠንቀቂ የኔ ቆንጆ፣ በጣም ተጠንቀቂ። ለህይወትሽ ፍሪ። ሶስት ወዶ አይሆንም። ችግር ካለ እዚህ ለባልሽ ንገሪው። በቃ አልተቀየርክም፣ ደስተኛ አይደለሁም በትዳሬ፣ አምዳን በይው። መጀመሪያ ለመግባባት ሞክሪ። ኮሚኒኬሽን ይኑራችሁ፣ ተነጋገሩ። ቅሬታሽን፣ ደስ የማይልሽን ነገር ንገሪው። ዝም ብሎ ቺት ማድረግ፣ ደርቦ ባለትዳር ሆነሽ ደርበሽ ሌላ ሰው ማውጣት ማለት ለእኔ በጣም ከባድ ነው። በእውነት ለማንም ሴት ልጅ ከባድ ነው ብዬ ነው የማስበው። ኖ ማተር ዋት ያደረገሽ ቢኖር ሰውየው ባልሽ ማለት ነው፣ ለሴት ልጅ በጣም በጣም ከባድ ነው። የኔ ውብህት በጣም ተጠንቀቂ። ቤተሰብ እናንተስ ምን ትላላችሁ? ከባድ አይደለም? እሱ ባለትዳር ነው፣ እሷም ባለትዳር ናት። ሁለቱም ፍቅር ይዞናል። እንዴት ላርግ ነው ያለች። በጣም ከባድ ጥያቄ ነው። የኔ መልስ አቁሚ፣ ኔክስት ቻፕተር። ያለበለዛ ከሶስታችሁ አንዳችሁ ትጎዳላችሁ። እመኝ። የብዙ ሰው መገዳደል፣ የብዙ ሰው ቤት መፍረስ፣ የብዙ ልጆች ትንንሽ ልጆች ትተው ያለ እናት ያለ አባት መሞት ይሄ ነው ቅናት። የቅናት መንፈስ ብዙ ነገር ያስከትላል። ስለዚህ የኔ ውብህት በጣም በጣም ተጠንቀቂ። እንዴት እንደምረዳሽ አላውቅም። በጣም ነው የጨነቀኝ። እኔ ለእሷ ከምሬ ነው የምላችሁ፣ በጣም ጨነቀኝ። እንዲህ ብላ ስትጽፍልኝ ዋው ነው ያልኩት። ባታገባ ኖሮ እሱም ኤክስኪውዝ አይደለም፣ ግን በቃ አይደል ወይ ፍቅር ይዟት ነው ከባለትዳር ጋር፣ ወይ እዚህ የሚያደርግላት ነገር ሳይጎልባት እሱን እንድትቀጥል ፈልጋ ነው፣ የገንዘብ ነገር ነው ብላችሁ ታስባላችሁ። ግን ችግሩ እሷን ባለትዳር ናት። እግዚአብሔር አይበል ሚስቱ ብታውቅ የዛኛው ሚስትና ጉዷን ብታፈላስ፣ ባልየውስ ቢያውቅና ነገር ቢያመጣ ምን ይባላል? በጣም ከባድ 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 ነገር ውስጥ ነው ያለሽው ውዴ። ቶሎ ውጭ፣ አምልጭ፣ ጨርሽ ያለሽን ነገር። ክሎዝ ዘ ቻፕተር እንደነገርኩሽ፣ ሙቭ ኦን። እግዚአብሔር ከአንቺ ጋር ይሁን። እግዚአብሔር ደግሞ ይርዳሽ። በጣም በጣም ከባድ ነገር ውስጥ ነው ያላችሁ ውዶቼ። አስተሳሰብ ወይንም አስተያየት እናንተ ደግሞ የምትሉትን ከታች ጻፉላት። ነውር እንደሆነ እናውቃለን፣ ግን ተጎድታ ሊሆን ይችላል። ስቲል ኖ ኤክስኪውዝ። ስለ ቺቲንግ ወንዶች ብቻ ሲያታልሉ አይደለም እኛ መናገር ያለብን። የሴትም እንዲህ የምታደርግ አለች። ስለዚህ እግዚአብሔር አያደርስ ነው፣ ግን በጣም በጣም አደገኛ እዳ ውስጥ ነው ያለሽው። ቶሎ ብለሽ ውጭ ነው የምልሽ የኔ እህት። እወዳችኋለሁ። እንደዚህ አይነት ነገሮችን እንድንወያይ እንድንነጋገርበት ሰብስክራይብ አድርጉ፣ ላይክ አድርጉ ቻናሌን። በሚቀጥለው እስከምንገናኝ ቻው።